የኔ ጉዳይ። ዛሬ ቆይታችን እንደዚህ አይነት የሚያማምሩ ላይሪክ አሰራሮችን አሳያቸዋለሁ ማለት ነው። ለኤዲቲንግ የተጠቀምኩት በዋነኝነት ካፕከት አፕ ነው። እንዲሁም ቪዲዮዎችን ለማሳመር የተጠቀምኩት አንድ አፕሊኬሽን አለ፣ እሱንም አሳያቸዋለሁ። ወደ ላይሪክ አሰራሩ እንሄዳለን። መጀመሪያ የምናደርገው በስልካችን ወይም በኮምፒውተር ወደ ካፕከት አፕ እንገባለን። ከዛ ኒው ፕሮጀክት የሚለውን በመንካት የምንፈልገውን ቪዲዮ ወይም ደግሞ የመረጥነውን ቪዲዮ ሰሌክት አድርገን አድ እናደርጋለን። ፕሮጀክቴን አድ አድርጌያለሁ። ከዛ በኋላ ቪዲዮውን ክሊክ በማድረግ ኤክስትራክት እናደርጋለን። አውዲዮ ነው እኛ የምንፈልገው። ከዛ ቪዲዮውን እናጠፋዋለን። አውዲዮውን ደግሞ አጀስት እናደርገዋለን ማለት ነው። ድምፁን መጨመር መቀነስ እንችላለን። ስለዚህ ድምፁን እንጨምራለን። ስለዚህ የኔ ጉዳይ የሚለው ሙዚቃ ነው ዛሬ ላይሪክ አሰራር የምንጠቀመው። ስለዚህ ቴክስት የሚለውን ክሊክ በማድረግ ቴክስታችንን ከኮንቴክስት ጋር እንዲሄድ አድርገን እንጽፋለን። የኔ ጉዳይ የሚለውን እጽፋለሁ መጀመሪያ ላይ። አውዲዮን እያዳመጥኩ እያንዳንዱ ነገር እናስተካክላለን። ከዛ ፎንት እናስገባለን ማለት ነው። አማርኛ ፎንቶች እንዳልኳችሁ ቻናል ላይ አስቀምጥላችኋለሁ። ማይ ፎንት የሚለውን በመንካት እንግዲህ ፎንታችሁን ትመርጣላችሁ። እኔ ተራ የሚለውን ፎንት ነው የተጠቀምኩት። እናንተ ማይ ፎንት ብላችሁ አድ ማድረግ ትችላላችሁ። እዚህ ጋር ይሄው የኔ ጉዳይ የሚለውን እንግዲህ ሳይዙን ጨመር አድርጌ ፎንቱን ማስተካክያለሁ። ከዛ በኋላ ትንሽ ደመቅ እንዲል ደግሞ ስትሮክ ጨምርለታለሁ። በነጭ አድርጌ ማለት ነው። ሳይዙን ጨምር እንዲል ጨምር አድርጋለሁ። ይበቃዋል። እንግዲህ ይህን ካስተካከልን በኋላ አሁን ወደ ዋናው ጉዳይ እንገባለን። ኪፍሬም ነው። ኪፍሬም እናስገባለን። ኪፍሬም እንደምታውቁት እንደፈለግን አጀስት የምናደርግበት ነው። እንዲንቀሳቀስ ሙቭመንቱን በፈለግንበት ፖዚሽን እንዲሆን የምናደርግበት ነው። ስለዚህ እኔ በዚህ መሰረት ፒክቸሩን ከታች ወደ ላይ እንዲሆን አድርገዋለሁ ማለት ነው። ለኤዲቲንግ የሚያገለግሏችሁ ማቴሪያሎች ደግሞ በቴሌግራም ቻናሌ አታች አድርግላችኋለሁ። እንዲሁም አማርኛ ፎንቶችንም በቻናሌ ላይ አታች አድርጋለሁ። ስለዚህ ቻናሌ ጆይን በማድረግ የፈለጋችሁትን ማቴሪያል መውሰድ ትችላላችሁ ማለት ነው። የቴሌግራም ቻናሌ ሊንክ በዲስክሪፕሽንም እንዲሁም ኮመንት ሴክሽን ላይ አስቀምጥላችኋለሁ። ስለዚህ እንደዚህ አስተካክለዋለሁ። ሲከፈት መጀመሪያ ከታች ወደ ላይ ነው እንግዲህ ቴክስት የሚወጣው ማለት ነው። በዚህ መሰረት እንግዲህ እናንተ የምትፈልጋችሁት አይነት ፖዚሽን ኪፍሬም እያስገባችሁ ማስተካከል ነው። በጣም ቀላል ነው። በነገራችን ላይ ኤዲቲንግ እንግዲህ ክሩ ካላችሁ ከዚህ በፊት ብዙ ቪዲዮዎችን ሰርቻለሁ። ገብታችሁ በማየት እንግዲህ ከዚህ በፊት ያያችሁ ስለ ኪፍሬም ምንም የሚከብዳችሁ ነገር የለም። ስለዚህ እንደፈለግን በዚህ መሰረት እንደዚህ እናስተካክለዋለን ማለት ነው። ስለዚህ የኔ ጉዳይ የሚለው እንግዲህ በዚህ መሰረት ነው የሚያደርገው። አሁን ዱፕሊኬት አድርገን ደግሞ እናየዋለን። ዱፕሊኬት ማለት እንግዲህ ማባዛት ነው። አንዱ ከላይ እንዲመጣ አንዱ ደግሞ ከታች ወደ ላይ እንዲወጣ አድርገን ጆይን አድርገን እናስተካክለዋለን ማለት ነው። በተለያየ ቅርጽ መስራት ይቻላል። በጣም ደስ የሚሉ ላይሪኮችን መስራት ይቻላል። በዚህ መሰረት እናንተ አካሄዱን ብቻ መያዝ ነው ያለባችሁ ማለት ነው። ከዛ እሱን ካስተካከልን በኋላ የኔ ጉዳይ የሚለውን እዛው ከት አድርጋችሁ ኤዲት ማድረግ ነው። የኔ ኑሮ የሚለውን ኤዲት የሚለውን ክሊክ በመንካት በቀጥታ እዛው ኤዲት ማድረግ ነው። ከፈለጋችሁ ሌላ ቴክስትም አድ ማድረግ ይቻላል። ይህንንም በተመሳሳይ እናስተካክለዋለን። ከለሩንም ያው መምረጥ ይቻላል። በፈለጋችሁ አንድ ከለር እኔ ቢጫ አድርጌዋለሁ። ከዛ ድጋሚ ኪፍሬሙን በማስተካከል ፖዚሽኑንም እናስተካክለዋለን። ዱፕሊኬት በማድረግ ወይም ደግሞ በማባዛት ማለት ነው። በጣም ደስ የሚል እይታ ይኖረዋል በዛ መሰረት ሲሆን። ስለዚህ በዛ ዱፕሊኬት የምናደርገው የኔ ጉዳይ የኔ ኑሮ ቀጣይም ደግሞ በኮንቴክስቱ መሰረት አውዲዮን እያዳመጥን በዚህ ቴክስታችን እናስገባለን። አሁን የሚለውን አስገብቻለሁ። ስለዚህ ከመጀመሪያው ላይ የተባለ ፖዚሽን አስቀምጠዋለሁ ማለት ነው። ከለሩንም ቀይረዋለሁ። ይሄኛው ነጭ ቢሆን አሪፍ ነው። ትንሽ ፈጠን ላድርገው ጊዜ ላለመውሰድ
ምክንያቱም በቪዲዮ መጨረሻ ላይ ብዙ ስራ ይጠብቀናል። በደንብ መቀመም፣ ማስተካከል፣ ግሎ ማድረግ አለብን። እንዲሁም ሙቭመንቱን ማስተካከል ስላለብን ይሄኛው ፈጠን እያደረግን እናየዋለን ማለት ነው። ይኸው ዱፕሊኬት ነው ያደረኩት። ከዛ ሳይዙን መጨመር መቀነስ ነው። ምንም የተለየ ነገር የለውም። ከለሩን ደግሞ ከታችና ከላይ ያሉትን ቀይ ያደርጋቸውና መሀለኛ ያለው ደግሞ ቢጫ አደርገዋለሁ ማለት ነው። ዘን ስትሮክ ማስገባት ይቻላል። ምንም መከሸን ትችላላችሁ እንደፈለጋችሁ። ከዛ ኪፍሬም ማስገባት ነው። እንግዲህ ከጻፋችሁ በኋላ በኪፍሬም ነው የምታንቀሳቅሱት። ስለዚህ ኪፍሬም አድ ባረግንበት መሰረት ሙቭመንቱ ፕሌይ ስንለው በትክክል ይንቀሳቀሳል ማለት ነው። እሱን ክሊክ አድርገን እንመለከተዋለን በደንብ። በቃ እንደዚህ ካረኩት ይበቃዋል። አይ ቲንክ ያው ፕሌይ አድርገን እንየው። የኔ ጉዳይ የኔ ኑሮ ካሁን በኋላ በዚህ መሰረት እንግዲህ በጣም የሚያምር ላይሪንግ ይሆናል። በተለይ መጨረሻ አካባቢ ደግሞ የተለያዩ ኢንግሪዲየንቶች ስናስገባ ደግሞ በጣም የሚያምር ነው። ያው ተመሳሳይ ነው ብዬ ነው እንደዚህ የሚያልፋችሁ። እነዚህም ያው ኤዲት ማድረግ ነው። ከፈለጋችሁ በየአውዲዮ ኮንቴክስት ማስገባት ነው ጽሁፎችን። ሁሉም ተመሳሳይ ናቸው። እንግዲህ አድ እያደረጋችሁ ኤዲት ማድረግ ነው ዋናው። እናንተ የኪፍሬም እና የፖዚሽኑ እንዲሁም ከለር አገባብ ካወቃችሁ በጣም ቀላል ነው። አብዛኛዎቹ ተመሳሳይ ናቸው። ስለዚህ ሁሉንም በዚህ መሰረት ከአውዲዮ ጋር የሚሄዱ ጽሁፎችን ማስገባት ነው። ስለዚህ ፎንቶችን በመቀያየር ኪፍሬሙን በማስገባት እንደፈለጋችሁ ማንቀሳቀስ ነው በዚህ መሰረት። ስለዚህ አብዛኛው ነገር ተመሳሳይ ነው። ዋናው መጨረሻ ላይ ኦርጋናይዜሽኑ ነው ወይም ደግሞ ስንቀመም ያለው ነው ልዩነት የሚፈጥረው ሊሪካል ማለት ነው። ስለዚህ ለዚህ ነው ፈጠን ያደረኩት። በዚህ መሰረት አውዲዮ እስኪያልቅ ድረስ ጽሁፋችሁን ታስተካክላላችሁ፣ እንዲሁም ኪፍሬሙን አጀስት ታደርጋላችሁ ማለት ነው። ስለዚህ እንደዚህ ፈጠን ያደረኩት ለዛ ነው። ያልገባችሁ ነገር ካለ የተለያዩ ነገሮች እንግዲህ ኮመንት ላሳውቁ። በሌላ ኮርስ ደግሞ በደንብ ሰፋ አድርጌ እሰራላችኋለሁ። ከዚህ በፊትም ሰርቼላችኋለሁ። ኮመንት ላይ ብዙዎቻችሁ እንደተመቻችሁና አንዳንዳቸው የኪፍሬም አገባብ ላይ ጠይቃችሁ፣ ስለዚህ በዚህ መሰረት ሌሪካችን አስገብተናል። አሁን ሙሉን ፕሌይ ብለን እናየዋለን። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። ስለዚህ በጣም የሚያምር ሙቭመንት ያለው ተመልከት። ቲክቶክ ላይ በጣም ቫይራል ናቸው፣ በዚህ ሰዓት ትሬንድ ናቸው። በዚህ መሰረት እንግዲህ ኤዲት ማድረግ ነው ያለባችሁ። ስለዚህ አሁን ወደ ቀጣይ መከሸን ነው የምንሄደው። የመጀመሪያው እንግዲህ ኤክስፖርት እናደርገዋለን። ኤክስፖርት ካደረግን በኋላ ድጋሚ አድ አድርገን ብለር ሞሽን እናደርገዋለን። ብለር ሞሽን እንደዚህ አጀስት አድርጉታላችሁ። ከዛ በኋላ ድጋሚ ኤክስፖርት ማድረግ ነው። ስለዚህ ብለር ሞሽኑን አፕላይ አድርጌያለሁ። ስለዚህ ኤክስፖርት ድጋሚ ብያለሁ። አሁን በቀጥታ ወደ ኖድ ቪዲዮ የሚለው አፕሊኬሽን ገብተን በጣም እጅግ አድርገን እናሳምረዋለን ላይሪካችን ማለት ነው። የፕሮጀክቱን አድ እናደርገዋለን። እዚህ ጋር ሚዲያ የሚለውን መመካት ቪዲዮ እናስገባና ከዛ ምንድነው ትራንስፎርም የሚለውን ትነኩና ሼክ ታረጉታላችሁ። ሼክ የሚለውን ክሊክ በማድረግ ከዛ በኋላ አማውንቱን በዚህ መሰረት ኤዲት ታረጉታላችሁ። 0.14 በ0.15 ይቻላል። ስለዚህ ሶስቱንም እንደዚህ ኤዲት ታረጉታላችሁ ማለት ነው።
እኔ በ0.14 ወይም ደግሞ 1/4 በደንብ ሼክ እንዲያደርግ ነው የፈለኩት። ስለዚህ እሱን እንጠቀማለሁ። በዚህ መሰረት ማስገባት ነው። 10 የሚሆንም ደግሞ 2 እናደርገዋለን ማለት ነው ፍሪኩዌንሲውን። እሱን ካስገባን በኋላ ኢፌክትን በመንካት ግሎ እንጠቀማለን። ግሎ ብለን ሰርች እናደርግና ይሄው ይመጣልናል። እሱን አድ እናደርገዋለን። አሁን እንደምታዩት እንግዲህ ቴክስታችን ግሎ ያደርጋል። የቢጫ ከለር ሲሆን በቢጫ ከለሩንም እንዲሁም ደግሞ ስትሮክን መጨመር መቀነስ እንችላለን። እንደምታዩት እዚህ ጋር የግሎውን ሳይዝ እንዲሁም ደግሞ ኢንተንሲቲውን መጨመር መቀነስ ይቻላል ማለት ነው። እኔ በዚህ መልኩ አስተካክለዋለሁ። እሱን ካስተካከልኩ በኋላ አይ ቲንክ ይበቃዋል። በዚህ መሰረት አጀስት አድርገዋል። እናንተ በጣም የሚያምር ማድረግ ትችላላችሁ። እንግዲህ እኔ ለማሳየት ነው፣ አካሄዱን ለማሳየት ስለሆነ ይሄን ይመስላል። እንግዲህ ላይሪካችን ኤክስፖርት ስናደርግ ደግሞ ኤፍፒሲውን 60 ነው የምታደርጉት። 60 ማድረግ ነው ስፒዱ ላይ አፌክት ስለሚያደርገው። ከዛ በኋላ ስታርት ኤክስፖርቲንግ የሚለውን በመንካት ኤክስፖርት ማድረግ ነው። ሪዞሉሽኑን ማስተካከል ይኖርባቸዋል፣ ግን 720 ይበቃል። ነገር ግን 1080 እናደርገዋለን። ስለዚህ አሁን ወደ ካፕከት አፕ ገብተን ከጀርባው የሚያምር ነገር እናስገባለን። እዚህ ጋር የአዲስ አበባ ፒክቸር ነው ያለው። ስለዚህ ይሄኛው ደግሞ ኦቨርሌይ እናደርገዋለን፣ ጽሁፉን ወይም ደግሞ ሊሪኩን ማለት ነው። እሱን በደንብ አጀስት አድርገን ፊት እናደርገዋለን። ከዛ በኋላ ምንድነው ባክግራውንዱን እንዳታጠፉት በፍጹም። ምንድነው የምታደርጉት ኢንተንሲቲውን መቀነስ ነው፣ የኦቨርሌይ ወይም ደግሞ ከላይ ያለውን ቪዲዮ ማለት ነው። የኔ ጉዳይ የኔ ነው። ስለዚህ ይሄንን ነው አሁን ምንድነው ኢንተንሲቲውን መቀነስ ወይም ደግሞ ኦፓሲቲውን መቀነስ ነው። እሱን ስንቀንሰው ከጀርባ ያለው ይታያል። ስለዚህ በጣም የሚያምር ላይሪክ ይሆናል ማለት ነው። የኔ ጉዳይ የኔ ኑሮ ይሄን ይመስላል። በጣም ያምራል ታዩት። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆና። ስለዚህ ላይሪካችን ይሄን ይመስላል። ኤክስፖርት እናደርግና ለፈለግነው ፐርፐዝ እንጠቀመዋለን። እስቲ ከፍተን እንመልከተው። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆናል። ስለዚህ ላይሪካችን ይሄን ይመስላል። በዚህ መሰረት የፈልጋችሁን ላይክ መስራት ትችላላችሁ። ቪዲዮውን ላይክ ያደረጋችሁ ካላችሁ ላይክ እንድታረጉ እንዲሁም ቻናሉን ሰብስክራይብ ማድረግ እንድታረጉ ጋብዛችኋለሁ። ቴሌግራምን ጆይን ማድረጋችሁ እንዳትረሱ። በቀጣይ እስክንገናኝ መልካም ጊዜ ሆንላችሁ። ቻው ቻው።